ከአንድ ማንኪያ ባነሰ ዱቄት ጡንቻችሁን በጣም ፕሮቴክት የምታደርጉበት የጡንቻ ቁስለት እንዲሁም ስትራፖ የምታስወግዱበትን ቴክኒክ ዛሬ ማሳያችሁ ይሆናል። እንግዲህ ብዙዎቻችን ወርክአውት ስናደርግ ጡንቻችን ቶሎ ይዘላል፣ የስትራፖ አይነት ስሜት ወይም የጡንቻ ቁስለት አይነት ስሜት ይኖረናል። ይሄ እንግዲህ ጡንቻችን ቶሎ እንዳያገግምና ወደ ቀጣይ እንቅስቃሴ እንዳይሄድ ያደርገዋል። ስለዚህ ብዙ ሰዎች ሲጀምሩ ሊሆን ይችላል፣ ግን ቋሚ ሆነው እየሰሩ ስትራፖ ሲያስቸግራቸው ጤነኛ ሁኔታ አይፈጥርም። ለምንድነው? እንዴት ማስተካከል እንደምንችል በጣም ቀላል በሆነች በአንድ ማንኪያ ዱቄት ብቻ እንዴት እንደምታስተካክሉ ታሳያችኋለሁ። ከዛ በፊት ምናልባት እዚህ ጋር የምትመለከቱት አለ ፊት አውራሪ ፊትነስ የሰጠኝ ቲሸርት ነው። ይሄ ብቻ አይደለም፣ የሚገርማችሁ ነገር ሌላም ጊፍቶች ነበሩት። እንደምትመለከቱት የውሃ መጠጫ ኮዳ አለው። ከዚህ በተጨማሪ እንግዲህ የስልክ ማስቀመጫ በተለይ ሩጫ ምናምን በሚኖር ጊዜ ክንዳችን ላይ አስረን ስልክ የምናስቀምጥበት ፓድ አለው። ቁምጣ እንደምትመለከቱትም አብሮ ይመጣል። ይሄ እንግዲህ ለምንድን ነው ካላችሁ ፊት አውራሪ ፊትነስ እንግዲህ በስፖርቱ አዳዲስ ነገሮችን ለማምጣት ከሚለፉ ተቋማት መካከል አንዱ ነው። እንግዲህ አሁን ደግሞ በሀገራችን የመጀመሪያውን የሆነ የወርክአውት መስሪያ አፕ አዘጋጅተውላችኋል። ይህንን አፕ በማየት እንግዲህ ከጉግል ፕሌይ ስቶር ላይ በማውረድ እንድትጠቀሙበት ከወዲሁ እጋብዛችኋለሁ ማለት ነው። ለማንኛውም ወደ ቀደመው ነገራችን እንመለስ። እንግዲህ ጡንቻችን ቶሎ ቶሎ ስትራፖ የሚያጠቃው ከሆነ ወይም ደግሞ የመስል ቁስለት የጡንቻ ቁስለት የሚኖረው ከሆነ በዋነኝነት እንግዲህ የላክቲክ አሲድ ፎርሜሽን ነው። ሰውነታችን በጣም ኢንቴንስ በሆነ እንቅስቃሴ ውስጥ በተለይ ደግሞ አናኤሮቢካል ኤክሰርሳይሶችን በሚሰራበት ጊዜ በጡንቻችን ውስጥ የላክቲክ አሲድ ፎርሜሽን ይኖራል። ይሄ ላክቲክ አሲድ ፎርሜሽን ፋቲግ ወይም ደግሞ መዛል እንዲሁም ጡንቻችን ሪከቨር እንዳያደርግ ማድረግ ወይም ደግሞ የህመም አይነት ስሜት እንዲፈጠር ያደርገዋል ማለት ነው። ይሄንን ለማስተካከል የምናደርገው ነገር እንግዲህ አንደኛው ቤኪንግ ሶዳን መጠቀም ነው። ቤኪንግ ሶዳ እንግዲህ የዳቦ እርሾ በመባል ይታወቃል። የትኛውም ሱፐርማርኬት የትኛውም ሱቅ ላይ ልታገኙ ትችላላችሁ። ቤኪንግ ሶዳ ምንድነው የሚሰራው ካላችሁ ላክቲክ አሲዱ የሰውነታችንን ወይም የጡንቻችንን ፒኤች በጣም አውርዶት ወደ አሲዲክ ሶሉሽን ከቶታል። ስለዚህ ቤኪንግ ሶዳ ደግሞ ቤዚክ ነው። ስለዚህ አሲዱ በፈር እንዲያደርግ ወይም ደግሞ የኒውትራል የሆነ ኮንዲሽን እንዲፈጠር ያደርገዋል። ይሄ ማለት የጡንቻችንን አሲዳማነት ይቀንሰዋል። ስለዚህ ቶሎ ብሎ ጡንቻችን ላይ የሚኖረውን ፋቲግ ለመቀነስ እና ቁስለቱን ለማስወገድ እጅግ በጣም ይጠቅመናል ማለት ነው። በዚህም ምክንያት እንግዲህ በተለያዩ ቦታዎች በተለያዩ ስፖርተኞች እንደ ፕሪ ወርክአውት ሰፕሊመንት ሁላ ይቆጠራል። ይሄ በጣም ቀላል የሚመስላችሁ ዱቄት እንግዲህ አንድ ሰው በኪሎ ታሳቢ የሚሆን 0.3 ግራም ወይም ደግሞ ኪሎ ሲባዛ በ0.3 ግራም ለምሳሌ 100 ኪሎ የሆነ ሰው 0.3 ሲባዛ በ100 ቢያደርገው 30 ግራም ተጠቅሞ መግባት ይችላል። ኤክሰርሳይዝ ከመግባታችሁ ከ30 ወይም ከ90 ደቂቃ በፊት በጁስ መልክ ሊሆን ይችላል፣ በውሃ ውስጥ በተወጣችሁ ሊሆን ይችላል። በተለያየ ነገር ያንን አንድ ማንኪያ ዱቄት ብትጠቀሙ ወይም ባልኳችሁ ግራም ደግሞ ለክታችሁ ብትጠቀሙ እጅግ በጣም ፐርፎርማንሳችሁ ጥሩ የሆነ የተስተካከለ እንዲሁም ደግሞ ስትራፖ የጡንቻ ቁስለት የማያጠቃው ሰውነት ማግኘት ትችላላችሁ። ነገር ግን ጥንቃቄ ይፈልጋል። ሁለት ጥንቃቄዎች። የመጀመሪያው ጥንቃቄ ምንድነው? ሰውየው የብለድ ፕሬሸር ወይም የደም ግፊት ካለበት ይህን እንዲወስድ አይመከርም። ለምን ካላችሁኝ ከፍተኛ የሆነ የሶዲየም መጠን ስላለው የሶዲየም ኢንቴክ ወይም የሶዲየም አወሳሰድ ከፍ ባለ ቁጥር የደም ግፊትን ስለሚጨምር። ሁለተኛው ደግሞ ብሎቲንግ የሚያስቸግራቸው ወይም ደግሞ ጨጓራ ላይ ማቅለሽለሽ አይነት ስሜት የሚሰማችሁ ከሆነ መጠኑን ቀንሶ መጠቀም የተሻለ ነው። ይህንን ካደረጋችሁ እንግዲህ በዚች በአንድ ማንኪያ ቅመም የጡንቻ ቁስለትን ወይም ስትራፖን ማስወገድ ትችላላችሁ። ቤኪንግ ሶዳን መጠቀም ትችላላችሁ። ይሄ ብቻ አይደለም፣ ደግሞ ከቤኪንግ ሶዳው ጋር ተያይዞ ደግሞ የፊት አውራሪ ፊትነስ አፕሊኬሽንን ደግሞ ዳውንሎድ አድርጋችሁ ከኤክሰርሳይሳችሁ ጋር ብታዋህዱት ደግሞ በቀላሉ ያለማንም አጋዥ ጂም ውስጥ ገብታችሁ መጠቀም ትችላላችሁ ማለት ነው። ለማንኛውም ሁለቱንም እንድትጠቀሙ ሪኮመንድ አደረኳችሁ። ፊት አውራሪ ፊትነሶችን በእናንተ ስም እንግዲህ በድጋሚ አመሰግናለሁ። ምክንያቱም በተቻለው አቅም ለፊትነስ ኢንዱስትሪው የራሱን አስተዋጽኦ የሚያበረክት የትኛውም ሰው መበረታታት ስላለበት ማለት ነው። መልካም ጊዜ ይሁንላችሁ።